በእኔ ምክንያት እንዴት እንደዚህ ልትሆን ቻልክ? እዚህ ደብተር ላይ አንበበሽ መረዳት ትችያለሽ። ቆይ ከዚህ ልጅ ጋር ከዚህ በፊት እንተዋወቃለን እንዴ? ብሩክ እባላለሁ። በጣም ጎበዝ ሰራተኛ ነበርኩ። ያው አሁን እንደዚህ ከመሆኔ በፊት ማለቴ ነው። ጥሩ የሚባል ስራ የምሰራ ከራሴ አልፎ የተረፈችኝን ደግሞ ለሰው የማካፈል ልጅ ነበርኩ። ከሰው ጋር የነበረኝ ቀረቤታ ደግሞ በጣም ቆንጆ ነበር። ሃይ እንዴት ናችሁ? ሰላም ነው ብሩኬ። አረ የስራውን ነገር እንዴት አረክልን? እየፈለኩላችሁ ነው። አረሳውትም። እሺ አረ ምሳ የለንም ለዛሬ። ይኸው ኪሴ ላይ ያለኝን ልስጣችሁ። ስራው ግን አልተረሳም። እሺ ያሳካልሽ።